ሰው የሚመረውን ሀገር ሲያዋርድ ብዙም የተለመደ ነገር አይደለምና ህፃን ልጅ ከትልቅ ሰው ጋር መብላት የሚችለው እጁን ከታጠበ ነው ይላል። ሁሉ ጊዜም ቢምቢ ሰውነትን ነድፋ በጆሮ በኩል ጮሃ የምትሄደው ጋስ ጆሮ አንተ ብትንቀኝም እስካሁን በህይወት አለው ለማለት ነው ይላልና የባህል ሚኒስትር ተብለው ባህል አጥፍተው በራሳቸው አምሳል ለመቅረጽ የፈለጉ ሰው ስራ መሆኑን ታውቃለህ። ለምሳሌ በለጠ ሞላ የፍልስፍና መምህር ነው አይደል? እንግዲህ ሳይንስና ቴክኖሎጂ ውስጥ ምን እንደሚሰራ መድኃኒዓለም ነው የሚያውቀው። ላሊበላ ገንዘቡን ባትበላበት እኮ የራሱ ዶላር በቂው ነው። እኔ አሁን የሳቸውን ዘር ቅድም እኮ ኦሮሞ የሚያሞካሽ ሁለት መጽሐፍ ያመጣው ስለምንድን ነው? እኔ እንደሳቸው የበታችነት ስሜት ስለሌለኝ ሊትሬቸር የሚናገረው ልመሰክር ነው። ምንድነው ያለው? አባቴ ካህን ነውና አያቶቻችን እንኳን ከሰው ጋር ከመላእክት ጋር ተዋግተን አሸንፈናል ብለውኛል። በነገራችን ላይ ሰው በዶፒንግ ካሸነፈ ውጤቱ ይሰረዛል አይደል? በወኔ ካሸነፈ ውጤቱ ይሰረዛል? አይሰረዝም። አብይ አህመድ አሁን ያን ቤተ መንግስት የሚሰሩት ለምንድን ነው? ያን ቤተ መንግስት ሰርተው መቼም ከስልጣን ይወርዳሉ ብለን እንዳትጠብቅ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ 251 ሚዲያ ቤተሰቦች እንደምን አላችሁ? በዛሬው የኢትዮ 251 ሚዲያ ስለ ኢትዮጵያ በተሰኘው በኢትዮ 251 ሚዲያ ወደ እናንተ በሚደርሰው ፕሮግራማችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረስ እንጀምራለን። ጋዜጠኛ ሰለሞን መንግስት እኔ ሙሉጌታ አንበርብር በቀረጻው በኩል ደግሞ በኃይሉ ስንታየው ከእናንተ ጋር ቆይታ እናደርጋለን። ቆይታችን በተለያዩ ጉዳዮች እያነሳን ወደ እናንተ መረጃዎች ስናደርስ እናንተ ደግሞ በመናነሳቸው ሐሳቦች ላይ ሐሳብና አስተያየታችሁን እየሰጣችሁ አብራችሁን ቆይታ እንድታደርጉ ስል በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ ሰለሞን እንዴት ሰነበትክ? እንግዲህ ባለፈው ሳምንት የተለያዩ ጥያቄዎችን አንስተን የተለያዩ ሐሳብና አስተያየቶችን የሚሰጡ ሰዎች አሉ። የነሱን ሐሳብና አስተያየት አንድ ቀን እንደባለፈው ጠቅላላ አድርገን ምላሽ የምንሰጥባቸው ሆኖ አሁን ላይ ማንሳት የፈለኩት ወይም ደግሞ ቀዳሚ ጥያቄ ያደረኩትኝ ሰሞኑን የባህልና ስፖርት ሚኒስተር የሆኑት አቶ ቀጀላ መርዳሳ ባለፈው ሳምንት ማንስተናቸው ነበር። እንዳጋጣሚ ሆኖ የንግስት ሳባና የሰለሞን ታሪክ ውሸት ነው። ይሄን ለማረጋገጥም ከፈለጋችሁ እኔ ታሪክ ተማሪ ነኝ፣ አዲስ አበባ ዩኒቨርሲቲም ተምሬያለሁ እስከማለት የደረሱበት ሁኔታ አለና ውሸት ነው ውሸት አይደለም፣ ተረት ነው ተረት አይደለም፣ ብዙም ያጣላን ነገር አይደለምና ይሄ መረጃውን አንተ እንዴት አየኸው? ይሄስ ትርክት ወይም ደግሞ ይሄ መረጃስ ወይም ደግሞ ይሄስ ለምን መግለጽ ፈለጉ የሚለውንም አንድምታው እንድትነግረኝ ይፈልጋል። አመሰግናለሁ። እንግዲህ ወደዚህ ጉዳይ ከመግባቴ በፊት ብዙ ሰዎች አስተያየት ሰጥተዋል። በጣም ገንቢ የሆነ አስተያየት ሰጥተዋል። ስማቸውን መናገር የፈለጉ የታሪክ ምሁራን መናገር ያልፈለጉም ሰጥተዋል። ምን ያክል እንደሚከታተሉን ምን ያክል ፕሮግራማችን እንደወደዱት ገብቶናል። ወደፊት ደግሞ መስተካከል ያለበትን እናስተካክላለን። እንዲነሳ የፈለጉት ርዕስም አለ በአቅማችን እሱን እየተከተልን እንደምንሰራ ከወዲሁ ማሳሰብ ፈልጋለሁ። የዛሬው ርዕስ እንግዲህ ጓድ ቀጀላ መርዳሳ የቀድሞ የኦነግ ከፍተኛ አመራር የነበሩና በአሁኑ ሰዓት ደግሞ የኢትዮጵያ የቱሪዝም ሚኒስትር ናቸው። እሳቸው የባህልና ስፖርት ሚኒስትር የቱሪዝም የባህልና ስፖርት ቱሪዝም ነው ብቻ ወጣው። ኦኬ የባህል ሚኒስትር ናቸው ኢትዮጵያና እሳቸው እንግዲህ የኛ ያክል አነጋጋሪ የሆኑበት ምክንያት ሰውየው አእምሯቸው ጠፍቶን ወይም ኢንቴንሽናቸው ጠፍቶን አይደለም፣ ግን የኢትዮጵያ የመንግስት አካል ናቸውና ሰው የሚመረውን ሀገር ሲያዋርድ ብዙም የተለመደ ነገር አይደለምና እስኪ እንደው ከመጀመሪያው ጀምሮ ስለዚህ ነገር ሰዎች ምን ይላሉ? እውነት እሳቸው እንዳሉትስ እንደው ዩኒቨርሲቲ ገብቶ ዲግሪ ይዘው ስለወጡ የታሪክ ማስፈራሪያ ይሆናል ወይ የሚለውን እንይ። እሳቸው መጀመሪያ የባህል ሚኒስትር የሆኑበት ምክንያት ኢትዮጵያ ውስጥ ስልጣን እንዴት እንደሚገኝ ለምናውቅ ሰዎች ሚኒስትር መስሪያ ቤቱን ስለመሩ እንደ ኤሊት ናቸው። ቼኖ አቸቤ ቲንግስ ፌል አፓርት የሚል መጽሐፉ ላይ ህፃን ልጅ ከትልቅ ሰው ጋር መብላት የሚችለው እጁን ከታጠበ ነው ይላል። እና ኦኮንኮም የሚባለው ገጸ ባህሪ በልጅነቱ እጁን ታጥቦ ከትልቅ ሰው ጋር የዋለ ይላል። እና አንዳንድ ሰው ደግሞ ትልቅ ሆኖ እጁን ላይ ታጠብ ይችላል፣ እጁን ሳይታጠብ ሊሾም ይችላል። እጅንም ታጥበህ ካልተፈቀደልህ ላትበላም ትችላለህ። አዎ። እና ሰውየው ነገሩን የሚያይበት ነገር የተቀመጠበትን ወንበር ያወቀው አይመስልም። ሌላው ቂም ለረጅም ጊዜ የቆየ ቂም ስትይዝ
ሁሌም ማስቀየም የምትፈልገው ነገር አለ። አእምሮህ ለንስሐ ወይ ለተሻለ ነገር ሳይዘጋጅ ሁሌም በምኒልክ ዘመን የደነቆረ እድሜ ልኩን ስለ ምኒልክ ያወራል ይባላል አይደል? እና ሁሌም የሚያወሩት አንድ ነገር ነው። እዚሁ አሁን የምገልጸው መጽሐፍ ላይ አንድ የቢንቢ ተረት አለ። ገጸ ባህሪው ሰው ገድሎ በግፍ ተኝቶ ነውና ነድፋው ሲጨርስ ቢንቢዋ በጆሮ በኩል ነው የምታልፍ እና ይዛ የጎሳውን አፈ ታሪክ ነው የሚነግረው ቸኖ አቸቤ። በድሮ ዘመን ጆሮ ልክ እንደ አንድ ሰው ነበር አክት የሚያደርገው እና ቢንቢዋ ፍቅር ይዛትና ጆሮን ላግባ ብላ ትጠይቀዋለች እና በጣም ይስቅና አንቺ ለራስሽ ቀጭን ነሽ፣ መቼ እንደምትሞች ሳይታወቅ እኔን ለማፍቀር አትመጥኝም ይላታል። እና በዛ ሞራሏ ተነክቶ ነው የምትኖረው ቢንቢዋና ሁልጊዜም ቢንቢ ሰውነትን ነድፋ በጆሮ በኩል ጮሃ የምትሄደው ጋሽ ጆሮ አንተ ብትንቀኝም እስካሁን በህይወት አለው ለማለት ነው ይላልና ለአቶ ቀጀላና ለመሰሎቹ ሁልጊዜ አንድ ቂም አለ ልክ እንደ ቢንቢዋ እና ምንም ነገር አድርገው ሲሄዱ እሷ በጆሮ በኩል እንደምታልፈው በአማራ በኩል በኢትዮጵያ ታሪክ በኩል በኢትዮጵያ ህብረ ብሔራዊነትና ትልቅነት በኩል የሆነ ጩኸት ሳያሰሙ አይሄዱም እና የዛ ጩኸት አካል ነው። ሰውየው በእውቀቱ ሲም በጥሩ ስም ጠርቷቸዋል ታውቃለህ። ቀን በመቀነስ ጠርቷቸዋል። እኔ ደግሞ ጀንም ነው የምቀንሰው። ላ ማለት ባገውኛ የለም ማለት ነው። በብዙ ነገር ውስጥ የለም ሰውየው። አንደኛ ሰው የሚመራትን ሀገር በዚህ ልክ ሊያዋርድ አይችልም። ግን እንደው መቼ የባህል ሰው ከሆኑ የታሪክ ሰው ከሆኑ ያን ያክል የሚናገሩት የታሪክ ሰው ያሰኛቸዋል ወይ? እንግዲህ ድንጋይ ታውቃለህ፣ ውሃ ውስጥ ሊኖር ይችላል። ግን ድንጋይ ውሃ ዋና ይችላል? ድንጋይ ውሃ ዋና የማይችለው ለምንድን ነው? ናቹራሊ ተሰጦም አይደለም ስሪቱም አይደለም አይደል? ቂመኛ ሰው ታሪክ አይማርም የምንለው ለዛ ነው። እሳቸው ደግሞ ኢንስትራክተር ሆነው አላገለገሉም። እነማን እንዳስተማሯቸው እነማን ስለ ኢትዮጵያ ምን እንደጻፉ እናውቃለን። ግን እንዳልኩ የቆየ ቂም ሲኖር የዛ አይነት ችግር እስኪ እንደው እሳቸው ያሉበትን የጎሳ መነጽር መጀመሪያ ኢንፌሪዮሪቲ ኮምፕሌክስ አይደል የሚታይባቸው የበታችነት ስሜታቸውን ለመታከም እሳቸውን ስንናገር ህዝቡን ያስቀየምን እንዳይመስል ሁለት መጽሐፍቶችን መጥቀስ ፈልጋለሁ ስለ ኦሮሞ ህዝብ ታላቅነት። አሁን ማነብልህ ዶክተር ሄንሪ ብላንክ የሚባል ከአፄ ቴዎድሮስ እስረኞች ውስጥ አንዱ ኢትዮጵያ ውስጥ ኑሮ የጻፋትን አጭር ፍሬዝ ነው ከመጽሐፍ ውስጥ። የወሎ ኦሮሞዎች ልዩ ህዝቦች ናቸው። ይህን ስል ደግሞ አንዳንዶች ደግሞ አሁን ሌላ ጎሳ ሊሉ ይችላሉ እና መጽሐፉን እንዳለ ወስጄ ነው የምጠቀመው። የወሎ ኦሮሞዎች ልዩ ህዝቦች ናቸው። ከሌሎች የአቢሲኒያ ህዝቦች የላቀ ግርማ ሞገስ፣ ሀብት፣ ወንድነትና ጀግንነት ያላቸው የበላይ ስልጡኖች ናቸው ይላል። ይሄ እንግዲህ አንድ እንግሊዛዊ ኢትዮጵያ ውስጥ ያውም ከንጉስ ጋር ኖሮ ስለ ኦሮሞ የጻፈው የኦሮሞ ህዝብ ትልቅ ታሪክ እንዳለው በኢትዮጵያ ሊትሬቸር የተጻፈለት የሌላ አስመስለው ለሚያወሩ ሰዎችም ያክማል ብዬ ነው። የኦሮሞ ህዝብ ደግሞ የራሱ ክብር ያለው ህዝብ ነው። አሁን ደግሞ ይሄኛው ፈረንጅ ነው ያለው አይደል? ዝነኛው የሆነው የለውጥ ፋና ወጊ የተሰኘው የኤምሬትስ ፕሮፌሰር ባህሩ ዘውዴ መጽሐፍ ደግሞ በ1920ዎቹ አካባቢ ብርሃንና ሰላም ጋዜጣ ላይ ተርላ የሚባሉ አማራ የሁሉ ሰው አማራና ኦሮሞ እንዴት በጥምረት ይኖሩ ኦሮማራ እንግዲህ ያንን ለዲስከሽን ይቀርብ ነበርና እዛ ውስጥ ስለ ኦሮሞ ህዝብ ታላቅነትና ስለ ኦሮሞ ህዝብ ማንነት የሚገልጽ ነገር ስላለ እሱም ባነበው ደስ ይለኛል። ከዛ በኋላ ሰውየውን ወደ ማከም እንገባለን አይሻል? ኦሮሞዎች ከሌላ ብሔረሰቦች ጋር ቢቀላቀሉ ለመጋባት ያላቸው ዝንባሌም ሆነ ፖሊሲ ተግባራዊ ለማድረግ ያግዛል። የሁለቱ ብሔረሰቦች ጥምረትም መልካም ውጤት ይኖረዋል። የአማሮቹ ድፍረትና የጋለ ስሜት ከኦሮሞዎቹ አስተዋይነትና መሬት ረገጥ ዕውቀት ጋር ይደጋገፋልና። እንግዲህ አሁን ጽሁፉ ሁሉ ኦሮሞን የሚሳደብ አይደል የሚሉት። ይሄ በ1918 ዓመተ ምህረት በብርሃንና ሰላም ጋዜጣ ወጥቶ ነው ሰውየው እዚህ ያተሙት። ሄንሪ ብላንክ ደግሞ በቴዎድሮስ ዘመን የነበረ ሰው ነውና ቅድም እንዳልኩ እንደ ቢንቢው የበታችነት ስሜት ተሰምቶት ከጆሮ ጋር ሲጫጫህ እንደሚውለው መራ ማነው ስማቸው ይሄኛው ቀጀላ መርዳሳ የሚጮሁት ታሪክ ቢማሩማ ኦሮሞ ህዝብ ራሱን የቻለ ክብር ያለው በኢትዮጵያ እድገት ውስጥ በኢትዮጵያ አብሮ መኖር ውስጥ የራሱ አሻራ ያለው ህዝብ እንጂ ታች ወርደህ የሰው ታሪክ እስከመካድ ድረስ መሄድ የለብህም። ግን እሳቸው ደግሞ በጣም ጥበታቸውን የሚያሳይ አንድ ነገር ላንሳ። እንግዲህ እሳቸው ምን ሲባል ዝም ብለው ከረሙና ምን ሲባል መናገር ጀመሩ የሚለው እንየው። ለምሳሌ ሕዝቅኤል ገቢሳ የሚባሉ የእሳቸው ጓደኛ አዳምና ሔዋን ኦሮሞ ናቸው ማለታቸውን ታውቃለህ። ሁለተኛው ጀዋር አህመድ ለኦሮሞ ህዝብ እግዚአብሔር የሰጠው መሬት ሲል ጠርቶታል። የኦሮሞ ህዝብ ከየት ወዴት
በየመን እንቅስቃሴ እያደረገ የመሃል ኢትዮጵያ እንደተቆጣጠረ ታሪክ ያውቃል አይደል? እና ቀጀላ መርዳሳ ሕዝቅኤል ጋቢሳ ይህን ሲል አይናገሩም። ቀጥሎ ጀዋር አህመድ በኦሮሞ ሕዝብ እግዚአብሔር የሰጠው መሬት ነው እያለ በፎርስ ቲዮሪ አንዱን በማሸነፍ የተያዘ መሆኑ ቀርቶ ከእግዚአብሔር የተሰጠ ነው ብሎ አይደንቲቲውን ከላይ ከጸባው ሲሰቅለው ዝም ብለው ያዩ ሰው ናቸው። ሌላው ደግሞ አንድ ፓስተራቸው ወደ እነሱ የሚጠጋ ሰው ኢየሱስ ኦሮሞ ነው ማለትም ታውቃለህ። የኢትዮጵያ የቱሪዝም ሚኒስትር የባህል ሚኒስትር ኢየሱስ ኦሮሞ ነው፣ አዳምና ሔዋን ኦሮሞ ናቸው፣ የኦሮሞ ሕዝብ እግዚአብሔር የሰጠው ልክ እንደ መንግስት ቁጭ አድርጎ ገመድ ለክቶ የሰጠው አድርገው ሲያወሩ አይናገሩም። መቼ ነው መናገር የጀመሩት? አይ ኢንቴንሽን አላቸው ማለት ነው። ሊያኩት የፈለጉት የራሳቸው ቁስል አለ ማለት ነው። መቼ ነው መናገር የጀመሩት? የቀዳማዊ ሰለሞን ታሪክ የውሸት የተረት ነው፣ እንዲህ የሚባል ታሪክ የለም፣ አዲስ አበባ ዩኒቨርሲቲ ገብቼ ተምሬያለሁ ብለዋል አይደል? ይሄን የሚል ደግሞ የታሪክ ፕሮፌሰር ካለ እንሰማለን። ግን ምንድነው ኦፒኒየን እንመልከት እስኪ። በዚህ ጉዳይ ሁለት ኦፒኒየን አለ፣ ኔሽን ኤንድ ናሽናል ኢማጂኔሽን። ኢትዮጵያ ትልቅ ሀገር መሆኗ ከእስራኤል ጋር ፖሊሲ የውጭ ግንኙነት እንደነበራት ከነገስታቱ ጋር ያላት ግንኙነት መጽሐፍ ቅዱስም ሳይቀር የሚመሰክረው ነው። የአረቦች ታሪክ የሚመሰክረው ነው። ቻሪዮትስ ኦፍ ጋድ የሚል አንድ መጽሐፍ አለ ቮን ዴንከን የጻፈው እና እነሱ ደግሞ ዶክመንተሪ ሲሰሩ ኤክስትራ ቴሪስቶሪያል እንትን ሲሰሩ እዛ ውስጥም ንግስተ ሳባ የወሰደችው ሰረገላ ለምርምር ቀርቦ አይተናል። እንዲህ ሳይንስ ሁሉ የሚከተለውን ነገር እሳቸው ለምን ዝቅ አደረጉት ያልክ እንደሆነ ታሪኩ የሰሜን ኢትዮጵያ ታሪክ ስለሆነ ታሪኩ የትግሬ የአማራ የሰሜኖች ታሪክ ስለሆነ እኔን አይመለከተኝም ብለው ዶሮ ብታልም ጥሬዋል። እሳቸው የራሳቸው ታሪክ ሲገነባ አይታላል። ናሽናል አይደንቲቲ ይሄ እኮ አሁን ናሽናል ኢማጂኔሽን ነው። ኢየሱስ ኦሮሞ ነው ስትለው ውሸት ነው ጠፍቶት አይደለም፣ ግን ምን እየገነባ የብሔርተኝነት ስሜትን በአዲስ መሰረት እየገነባ ስለሆነ ምንም አትልም። በተለያዩ መጻፍቶች ተመስክሮ በሙስሊም በክርስቲያን በካቶሊክ በፈረንጆችና ከሳይንስ ጋር ባላቸው ግንኙነት ከፍተኛ የቁፋሮ ሳይንስ እስከ አክሱም ድረስ ያመጣውን ነገር ማናናቅ የባህል ሚኒስትር ተብለው ባህል አጥፍተው በራሳቸው አምሳል ለመቅረጽ የፈለጉ ሰው ስራ መሆኑን ታውቃለህ። እንግዲህ በቅሎ አትወልድም፣ ችግሩ እሱ አይደለም፣ የሚወልድም አትወድም ይባላል። አንተ መክነ ሰው ማምከን ከፈለክ ብቻ ነው የምትለው። እስኪ የታሪክ ምሁር ናቸው እንያቸው። እንዲህ አይነት ተረት ከመሰላቸው ሮም እንዴት ነው የተመሰረተች? እንግዲህ የሮማ ክለብ ወደሱ ከመምጣታችን በፊት እንደው ስራ ሀገር መንግስት ግንባታው ኔሽን ቢልዲንግ እና ይመጣልሃል ጥያቄ ያነሳልሃለውና እኔ አንድ ሁለት ነጥቦችን እዚህ ላይ ልጨምር። እንግዲህ የኦሮሞ ጽንፈኛው ኃይል ወይም ደግሞ ኦህዴድ መራሹ መንግስት ስልጣን ከያዘ በኋላ ቱዲ ሊስት አለው። በየቀኑ የሚሰራው በየቀኑ መተግበር የሚፈልገው ነገር አለ ብዬ አስባለሁ። አንተም ታነሳው ተከራከርበትም ትችላለህ ብዬ አስባለሁ። ቀጀላ መርዳሳ ለምን ወደ ባህልና ቱሪዝም መጡ? ቀጀላ መርዳሳ ለአብን አመራሮች ስልጣን ተሰጥቷል። ለተቃዋሚ የፖለቲካ ፓርቲዎችም ስልጣን እንስጥ ነው ዋናው አላማው በብልጽግና መንግስት። ከዛ ውስጥ ግን ቀጀላ መርዳሳ የታሪክ ባክግራውንድ አላቸው። የኦነግ የህዝብ ግንኙነት ኃላፊ የነበሩ ናቸው። ኤርትራ በረሃ ላይ የነበሩ ናቸው። ኦነግ ምን አይነት ሐሳብ ይዞ እንደተነሳ የሚታወቅ ነው። ይሄ ሁሉ ባለበት ነባራዊ ሁኔታ እሳቸውን የባህልና ቱሪዝም ሚኒስትር አደረጓቸው። እሳቸው ድሮ የምናውቃቸው ከኢትዮጵያ ታሪክ ጋር የተጣሉ ናቸው። ስለዚህ ይሄን ሰውዬ የኢትዮጵያን ባህልና ታሪክ ኃላፊ ስታረገው የኢትዮጵያን ባህልና ታሪክ በረዘው እንደማለት ነው። እነ ሽመልስ አብዲሳ፣ ጠቅላይ ሚኒስትሩ አብይ አህመድ፣ የጸጥታ አስተዳደሩ፣ የኮሙኒኬሽን ኃላፊዎቻቸው በየቀኑ የሚሰሯቸው ነገሮች አሉ። ሽመልስ መጥቶ ኮንቪንስ እና ኮንፊውዝ ያደርጋል። አዲስ አበባ ላይ ያፈናቅናል፣ ይገላል። ይሄ አንዱ ራሳቸውን የሚመስል አገር የመገንባት ሂደት ስለሆነ ይሄን ነገር በዚህኛው ስለዚህ ቀጀላን ወደዚህ ሲያመጡት የቀጀላ በነገራችን ላይ ለኢትዮጵያ አይደለም የተሾመው ባህልና ቱሪዝም ሚኒስትር ወይም ደግሞ ስፖርት ሚኒስትር የሆነው የተሾመው ለኦሮሞዎች ወይም ደግሞ ለጽንፈኛ ኦሮሞዎች ሐሳብ ለማስኬድ ነው። ባለፈው ተናግሬ ያለው በደንብ አስቀምጧል፣ ተናግሯል። አጼ ምኒልክን አገር ገንጣይ ብሎ የሚያስብ ሰው ነው። አስገንጥሏል እንደዚህ ብሎ ምናምን አንቀጽ 3ን ተከራከርበት እኮ ትችላለህ፣ ግን በዚህ ልክ እንደዚህ ያናንቀህ ምኒልክን የምትልበት ነገር አይደለምና ከዚህ አንፃርስ አይታይም ወይ? ፕሮጀክታቸውን እያስፈጸሙ አይደለም ወይ? ከዛ ተጨማሪ ሰሞኑን አንድ ማህበራዊ ሚዲያ ላይ አስተውለዋን ብዬ አስባለሁ። አጼ ምኒልክ ለምጣም ናቸው
ነጭ ነው በፎቶ አንስቶ ያጋለጣቸው ያለምጣም ሚኒሊክ እኮ ይባላል አይደል? በግጥም ደረጃ አዲስ ትርክት የመስራት ሂደቱ ምንን በማስመልከት ነው? ምንድነው ፍላጎታቸው የሚለውን ወደ ኔሽን ቢልዲንግ እዛው ቀጥለን እናንሳው። እንግዲህ በሀገሩና በህዝቦቿ የሚያፈርሰው ሙሉ ሰው አይደለም ይባላል። ይሄ ከሰውነት ነው። ለምሳሌ የባህል ሚኒስትር ከሆነ ኢትዮጵያ ውስጥ ያሉ የባህል ጉዳዮች በሙሉ የኢትዮጵያውያን ናቸው። ሳይሸራረፍ የተወለድክበትን ጎሳ ብቻ ሳይሆን የሁሉም ባህል ማክበር ግዴታ ነው አይደል? ይሄ ሰው ግን ምን እያደረጉ ነው? የሰሜንን ታሪክ ያናንቃሉ። ታስታውስ ከሆነ ጠቅላይ ሚኒስትር አብይ እሳቸውን ከመሾማቸው በፊት ይሄ ኔሽን ቢልዲንግ ታሪካቸው በአንዳንድ አርቲስቶቻቸውና በአንዳንድ አፈቀላጤያቸው ይነገር ነበር። አፄ ምኒልክ አህያ ነበር የሚጋልቡት የሚል ንግግራቸውን ታስታውሳለህ? ፈረሱን ከማንቀምጠው ነው። አዎ ብዙ ነገር ሰማልና ይሄ እየተባለ ያለው እንግዲህ የኦሮሞ ልጆች ፈረስ እንደሚገሩ ይታወቃል። በክብራቸው ልክ ጥሩኝ ካልኮ ታሪክ ይመዘግባል። ለምሳሌ ወርዶፋ ጨንገሬ እንደገራው ፈረስ ጡቷ ደንገላሳ ይላል መለስ ቀለስ ይላል የጎንደር አዝማሪ። በምኒልክ ዘመን የፈረስ ቤት ኃላፊ ሆነው ፈረስ የሚገሩ ሰዎች እነ ወርዶፋ ጨንገሬ ናቸው። እነዚህ ግን የፈለጉት ምንድነው? ሰውየውን አህያ የሚያስጋልቡት ለምንድነው? የነ ሳህለ ሥላሴ የነ ኃይለ መለኮት የነገስታት ቤተሰብ መሆኑን አተውት አይደለም። አዲስ ለፈጠሩት ምክንያታዊ ላልሆነ ትውልድ የብሔር መደላደል እየሰሩለት የቅጀት ብሔር እየሰሩለት ነው ያለው። ይሄ ቀጀላ የሚባል ሰው ግን ወደ ባህል ሚኒስትሩ ሲመጣ ምን አደረገ? ተቋማዊ ሆነ። ስለዚህ ተቋማዊ ሆነ መገንባት የምትፈልገውን ትገነባለህ፣ መዳሪፍ የምትፈልገውን የናድክ ትሄዳለህ። ያው ለምን መሰለህ እዚህ ጋር ማንሳት የፈለኩት የኛ ሰዎችን በዚህ ሂደት ውስጥ የተሳተፉ መሆኑን ማስመር ፈልጋለሁ። አንድ ሰው ሚኒስትር ከቢሮ ኃላፊ አንስተው ሚኒስተር ስታረገው በሰጠኝ ሹመት ደስተኛ ነኝ ህዝብን ለማገልገል እጥራለሁ ይላል። ሄዱት ካሳው በምርጫ ክርክሩ ላይ የአማራ ህዝብ ጨቁኗን ብላ ንግግር ማድረጓን እናስታውሳለን። ከባህልና ቱሪዝም አሁን ከባህልና እንትኗን አወርደው እንኳን የቢሮ ኃላፊ ሲያደርጓት ደስተኛ ነኝ አለች ነች። እነሱ ግን በምን አይነት ሂደት እየሄዱ እንደሆነ ይሄኛውን የሚለውን ማንሳት ስለምፈልግ ነው። እንግዲህ ሁሌ እንደምነግርህ የአማራ ፖለቲከኞች ሎሌ ስለሆኑ ከሚኒስትርነት ስትወርድ ተበሳጭታ አይደለም ትሄደው ደግሞ የትጥሉኝ ይሆን ያለ ማግኘትም ተከታታይ አድርባይነት ያላቸውን ስራዎች ትሰራለህ። እዛም ትይዘው ነው። ግን አሁን ቀጀላን ትተናቸው የሚኒስትሮች ምክር ቤት አባልን መምረጥ በህገ መንግስቱ መሰረት የጠቅላይ ሚኒስትሩ ስልጣን ነው አይደል? የሀገሪቱ ባህል እንዲሰደብ እንዲዋረድ ለምሳሌ የአማራ ባህል የትግራይ ባህል ብቻ የኢትዮጵያ ባህል አይደለም አይደል? ግን መርጠው እንደዚህ አይነት ነገሮች እንደውም እኮ ታስታውስ ከሆነ የትግራይን ህዝብ በሙሉ ባንዳ ነው ብለው ሲናገሩ ነበር። ይሄን ጠቅላይ ኤታማዦር ሹሙም ሲናገሩ ሰምተናል ባንዱ ወቅት። ይሄን የምትናገረው ለምንድን ነው? ኢንተረስት አለ። ስለዚህ ቀጀላ መርዳሳ የራሱን ኢንተረስት ይዞ ሳይሆን እዚህ ቢሮ የተቀመጠው ጠቅላይ ሚኒስትሩ ፈልገው አምጥተውትና ሹመውት ነው። ለምሳሌ በለጠ ሞላ የፍልስፍና መምህር ነው አይደል? እንግዲህ ሳይንስና ቴክኖሎጂ ውስጥ ምን እንደሚሰራ መድኃኒዓለም ነው የሚያውቀው። አራምባና ቆቦ የሚባል ስልጣን አለ አይደል? ይሄኛው ግን ኢንቴንሽናሊ ነው። የኢትዮጵያ ቴክኖሎጂን በእጅ አዙር ስለምትመራው ችግር የለውም። ቱሪዝሙን ግን ታማኝ ሰው ልታስቀምጥበት ያስፈልጋል። ባለፈው ምንድነው ያሉት? እኔ እኮ ላሊበላን ከፈረንሳይ መንግስት ጋር ተነጋግሬ ምናምን አላሉ ያሰራው ነው። ላሊበላ ገንዘቡን ባትበላበት እኮ የራሱ ዶላር በቂው ነው። አመት እስከ አመት የሰሜን ኢትዮጵያን ወርልድ ሄሪቴጅ ሳይት የቅርስ መዳረሻዎቿን ዶላር እየዘረፍክ አደጋ የደረሰባቸው ጊዜ ደግሞ አንተ ተለምነህ እንደምትመጸውት ታስመስላለህ። ይሄ ሁሉ ምንድነው? አብዛኛው የኢትዮጵያ ታሪክ እኔን አይገልጸኝም ብሎ ከሚመጣ ከፍተኛ ችግር ነው። ላሊበላን በነገራችን ላይ ምንም ስራ እያሰሩ እንዳልሆነ ግን እዚሁ መግለጽ አለብን። ተረጋግጧል እኮ ግን በወሬ ደረጃ እንኳን ያወሩት ላሊበላ በኢኮቱሪዝም ቢደራጅ ራሱን ማሰራት የሚችል ቤተክርስቲያን መሆኑ ቀርቶ ትበላና ሌላ ጊዜ ደግሞ እንደ ኢኔቢጤ እያሳጣህ ሰጠውት አልሰጠውት ለማለት ትሞክራለህና የቱሪዝም ሚኒስትሩ የባህል ሚኒስትሩ እየሰሩ ያሉት አዲስ ባህል ለማስተዋወቅ በተለይ ደግሞ እነሱ የኔ ሰፈር ነው በሚሉት ሰፈር አዲስ ትውልድ እየገነቡ የራሳቸውን ኢንፌሪቲ ኮምፕሌክስ እያከሙ ነው ብዬ ነው የማምነው። ቀጣይ ኔሽን ኤንድ ናሽናሊዝም ነበር ጀምሬ የነበረው ወደዛ እንደ ከተፈቀደልኝ። እያንዳንዱ ሀገር የተመሰረተበት የራሱ ትርክት አለ። ለምሳሌ ሮምን ብንመለከት እንግዲህ የሮማ ክለብ አርማ አይተህ ከሆነ ሁለት ህፃናትን ተኩላ እያጠባቻቸው አለ። እኛ የአንበሳ ሐውልት እንዳለ እነሱ የተኩላ ሐውልት አላቸው። ሮም የተመሰረተችው ጫካ የተጣሉ ሁለት ህፃናትን ተኩላ እያጠባች አሳድጋቸው ነው። ለማመን አይከብድም። አሁን ግን አንድ ኢትዮጵያዊ በዚህ ሊስቅ እንዲህ ሊል አይገባም። ሮም ታላቅም የነበረችው ወድቃም የተነሳችው በዚህ ስነ ልቦና ውስጥ ነው።
ስለዚህ የሮማ ስነ ልቦና ዝምድናውን ከሰው ልጅ ከፍ አድርጎ ወደ የት ወስዶታል? ተኩላም ያዝንልናል የሚል ቀጀላ መርዳሳ ይሄን በሀገራቸው ላይ ስም ማጥፋት ሲሰነዝሩ የጣሊያን የቱሪዝም ሚኒስትር ግን ይሄን ይላል ወይም ቀጀላ መርዳሳ በዓለም አቀፍ የባህልና የቱሪዝም ስብሰባ ቢገኙ አሁን የተናገሩትን ይናገሩታል፣ ዓለም ይስቅባቸዋል። እያንዳንዱ ዓለም የተሰራበት ናሽናል ኢማጂኔሽን አለው። ተኩላ ጠባች አላጠባች አይደለም ጨዋታው። የተሰራው ምንድነው? ሀገር ለረጅም ጊዜ የተገነባው በዛ ስነ ልቦና ውስጥ ነው። ይሄ ሰው እቅዳቸው አየው። አንድ ሰው ሮምን እንደዛ ካላት ምን እያለ ነው? ሰው የተሰራበትን ድርና ማግ ሀገሩ የተገነባበትን የቡድን መንፈስ ለመበረዝ ሲፈልግ ነው። እኛስ ትራያክሶማይት ስቴትድ ሐውልቲ ማላዞ፣ ቶኮንዶ፣ የሃ፣ አዲስ አግላማ ምን ይላቸዋል አይደል? አክሱም ይሄ ሰው ያልካዱት አሁን የአክሱም ሐውልትን ብቻ ነው። ለኛ ካላቸው ንቀት ለሰሜን ካላቸው ንቀት የተነሳ ላሊበላም አይታያቸው ይሆናል፣ ግን ይታያል። እሳቸው አእምሯቸው ማየት ሲጀምር ደግሞ እኛ ከነግስተ ሳባ ምን ፈልጋ ነው የሄደችው? ድሮ ፀሐይ ታመልክ ነበር አይደል? ከዛ ደግሞ ጠቢቡን ልትጎበኝ ሄዳ ከፀሐይ በላይ ፈጣሪ እንዳለ ሰምታ መጣች። ያጋዚያን ምድር የሚባል ታቀላልክ ክርስትናና መሰረቱ የአይሁድ ስርዓት በዚህ ነው እኛ የተቀመጠው። ቀጀላ መርዳሳ ከኛ ጋር ከማይገናኝ ስነልቦናና ሃይማኖት መተው ከሆነ ማዳመጥ ይገባቸዋል። እኔ አሁን የሳቸውን ዘር ቅድም እኮ ኦሮሞ የሚያሞካሽ ሁለት መጽሐፍ ያመጣው ስለምንድን ነው? እኔ እንደሳቸው የበታችነት ስሜት ስለሌለኝ ሊትሬቸር የሚናገረው ልመሰክር ነው። ይሄ ሰው ግን የእናት ሀገራቸው ኮታንኮት የእናት ሀገራቸውን የተገነባችበትን ድርናማ ያንተንና የኔን የሌላውን ኢትዮጵያን የቡድን መንፈስ ለመበረዝ ነው። እኛ ከሳባ ነው የተገኘን ከጠቢቡ ሰለሞን ጋር ግንኙነት ያለን ህዝቦች ብለን እኮ እስከ የት መተናል? እውነት ነው አይደለም? ሌላ ዲስከሽን ያስፈልጋል። ስነ ልቦናችን ተገንብቶ የሰለሞናዊ ስርወ መንግስት ብለው መምህሮቻቸው የሚጽፉት ነው፣ ማንም የሚያውቀው ነው። ስለዚህ ይሄ ሰውዬ አሁን አቦርት እንድናረግ በሳቸው ልብ መስሏቸው ነው እንጂ ይሄ 2000 ዓመት በፊት ሲኖር ያልጠፋ ነገር እሳቸው ሊያጠፉት አይችሉም። ግን ምን እያየን ነው? አዲስ የኔሽን ግንባታና የነበረውን አዲሲቷ ኢትዮጵያ ይላሉ አይደል? አዲስ ኢትዮጵያ ማለት በተሻለ ስነ ልቦና መገንባት እንጂ የኔ እናንተን ጾታ መቀየር አይቻልም። ስነ ልቦናችን የተገነባበትም ነገር መቀየር አይችሉም። እስራኤል እንዴት ነው የተመሰረተችው? ኢየሩሳሌምን እንግዲህ ሰምተህ ከሆነ ኢየሩሳሌም ሁለት ወንድማማቾች ነበሩ እና አንዱ ባለትዳር አንዱ ደግሞ ትዳር የለውም እና ባለትዳሩ ልጅ ምናምን አለው። እኩል ሰርተው ይካፈላሉ። በጎተራቸው ሁሉ ያስቀምጡና ያገባው ቁጭ ብሎ ሲያስብ ወንድሜ እኮ ገና ያገባል፣ ጫና አለበት። ስለዚህ ለምን ቀንሽ እህል አልሰጠውም? ብሰጠው አይቀበለኝም። ስለዚህ ለሊት ተደብቄ ልውሰድለት ይላል እና ተደብቆ ሄዶ ይሞላል። ጓደኛው ሲያየው ትናንት ከነበረው ይልቅ በስቶ ያገኘዋል። ያኛው ደግሞ ምንድነው የሚለው? ወንድሜ እኮ አግብቷል፣ ልጅ አለው፣ ያንሰዋል፣ ለምን እኩል ካፈላሉ? ብሰጠው አይቀበለኝም ብሎ መልሶ ይሞላል። ጎሎበት ሲሄድ ሞልቶ ሲያገኘው እግዚአብሔር ለወንድሜ ሩህሩህ ስለሆንኩ ሞልቶልኝ ነው ብሎ ያስባል። ያኛውም እንደዛው። አንድ ቀን ግን ጓደኛው ይሄ ወንድሙ ለወንድሙ ሲወስድ ይሄኛውም ሲወስድ መሃል ላይ ተገናኙ። የት እየሄድክ ነው? ልሞላልህ። ለካ እስካሁን አንተ ነበርክ ብትሞላው ይጎልብሃል ብዬ። ይሄኛው ወንድም ለወንድሙ ሲያስብ የተገናኙበት ቦታ ነው የሰለሞን ቤተ መቅደስ የተቀመጠው። ያው ለቀጀላ መርዳሳ ተረት ነው። አገር እንዴት እንደተገነባ አያውቅም። ሰዎች አሁን ሁለት አንድ ልጆች ምርታቸው ሬሳ ያያሉ ስለ ኢየሩሳሌም ሲያለቅሱ ከየት ወዴት ነው የሚያዝኑት? ወንድም ለወንድሙ ክፍተት ሊሞላ የሚሄድበት ቦታ ዛሬ እስራኤልና ፍልስጤሞች ሲገዳደሉ ይውላሉ። እንዴት ወደዚህ ልመልሰው ነው? ታሪክ ለሚያቅሰው አይደል? ስለዚህ ናሽናል ኢማጂኔሽን ያለው ኢትዮጵያ ውስጥ ብቻ አይደለም። እስኪ ወደ ኦሮሞ ናሽናል ኢማጂኔሽን እንሄድ። ዋቃ ጉራቻ ወይም ጥሩ ጌታ ቦረናና ባረንቱን እንዴት እንደፈጠረ ሜጫ እናቱ ለማኔት እንደተፈጠረ አቴቴ እንዴት አልቅሳ እንደጠየቀች ከዛ የገዳ ስርዓት እንዴት እንደሰጣት ኢሬቻ አልተከበረም? ምን አለኛ ተናግረናል። ተናገርም ኖር ነው አይደል? ሰው ራሱን የሚያይበትን የማህበረሰብ ስነ ልቦና እምትተቸው ወይ ጤና ጎለዋል ወይ ፖለቲከኛ ሆናል ማለት ነው። ስለዚህ በዚህ ልክ ይሄን ተቀበሉልኝ ያሉ ሰው እኛ ጋር ግን ምን እያደረጉ? ስለዚህ የባህል ሚኒስትራችን ባህል ለመመንጠር የመጡ በተለይ ደግሞ የሆነን ሰፈር ባህል ገንብተው የሆነ ሰፈር ለማበላሸት የመጡ ነው ብዬ አስተያየት የምሰጠው እዚህ ጋር በመነሳት ነው። እንደው በጣም እንዲያማቸው አንድ ነገር ልንገራቸው። የግሪክ የታሪክ ጸሐፊ ምንድነው የሚለው? የግሪክ አማልክቶች እረፍት ጊዜያቸውን የሚያሳልፉት በኢትዮጵያ ተራሮች ላይ ነው ይላል።
ይሄ ጻፊ እንግዲህ ኢትዮጵያ አይደለም ተመልከት። ግሪኮች አማልክቶቻቸው እንዴት እንደሚያከብሩ ታውቃለህ? የግሪክ አማልክቶች ክረምት ሄደው የሚያሳልፉት በኢትዮጵያ ተራሮች ነው። የአማራ ቴሌቪዥን አንድ አርሶ አደሩ ቀርቦ ነበር። አንድ አዋበል የሚባል ወረዳ ገበሬ ምንድን ያለው አባቴ ካህን ነውና አያቶቻችን እንኳን ከሰው ጋር ከመላእክት ጋር ተዋግተን አሸንፈናል ብለውኛል። አገናኘው ሁለቱ። እዚህ ውስጥ የትኛው ነው እውነት እኮ አይደለም ጥያቄው። ከመጡብን ከመላእክት ጋር ተዋግተን እናሸንፋለን የሚል የገበሬ ስነ ልቦና አለ። ለምን ይጠቅማል? ጣሊያንን እንዳባረረው ግብፅን እንዳባረረው አገርን በነፃነት ለማስቀጠል ይጠቅማል። ስለዚህ ናሽናል ኢማጂኔሽናችን ኢትዮጵያን ደስ የሚለው እኛ ብቻ ሳይሆን ያለን የግሪክ የታሪክ ጸሐፊ ሄሮዳተስ መላእክቶች ክረምት ያሳልፉበታል ተብለናል። ይሄን ምን ሊለው ነው? እንደሱ ልንበጠር እኮ አይደለም። ስነ ልቦናችን ግን የሚቀደው እዚህ ነውና የናሽናል ኢማጂኔሽናችን ወኔ ለመግደል በነገራችን ላይ ሰው በዶፒንግ ካሸነፈ ውጤቱ ይሰረዛል አይደል? በወኔ ካሸነፈ ውጤቱ ይሰረዛል? አይሰረዝም። የሀገር ፍቅር ወኔ የማህበረሰብ ስነ ልቦና የሚገነባው ከዚህ ነውና ለኦሮሞ ብዙ ስፍራ እየሰጠህ ለሌሎች ኢትዮጵያውያን ደግሞ ስፍሩን ማጉደል ከሽብር የማይለይና በጣም ተራ የሆነ ስራ ስለሆነ ቀን የሚያስተካክለው ነገር ይመስለኛል። ግን እንደገባንና እንደነቃንባቸው ለሰዎች ማሳወቅ ጥሩ ይመስለኛል። ሌላ እንትን ብላይ ነበር መሰለኝ ስለ አጼ ምኒልክ ለምጽ ጉዳይ አይደል? አጼ ምኒልክ ሰምቻለሁ እኔና አጼ ምኒልክ በጣም እዚህ ጋር የሚጠመጥሙት እንደውም አንድ ጻፊ ምኒልክ ባርኔጣ አድርገው ሳያቸው ድሮ የሚካሄደው የጸረ ቅኝ አገዛዝ ትግል የገባቸው ይመስለኛል ነው የሚለው። ባርኔጣቸው ስር ይጠመጥማሉ። የሚጠመጥሙት ለጌጥ ሳይሆን ለለምጽ እንደሆነ ፈረንጂ አጋልጧል። የአማርኛና እንደዚህ አይነት ኢትዮጵያን ጻፊዎች ቢደብቁት ነው የሚሉ። እንግዲህ ያዝማሪው ግጥም ቅድም አንስተዋል። ይገሉኝም ይቆርጡኝም እንደው ይሄው ቆሜለው ያለምጣም ምኒልክ ብዬ ሰደብኮ ይላል እኮ የተገለጻሪ መኩሪያ መጽሐፍ። ሰሙ ለምጻም ሰውየው ስሞል ፖክስ ፈንጣጣ ይዟቸው የዳኑ ሰው ስለሆነ የአጼ ምኒልክ ፊት ነጠብጣብ እንዳለበት ለምጽ እንዳለበት ዓለም ያውቃል። ይሄን መደበቅ ለምን ይጠቅማል? እዛው ወቅቱ በግጥም የተገለጸ ነገር በወቅቱ እንግዲህ እንደው ምኒልክ እኮ የገና ቀን በምድር በሰማይ የሚጸድቅ በምድር ያስታውቃል ከከንፈሩ አልፎ ጥርሱ ፀሐይ ይሞቃል ተብለው የገና ቀን የእረኛ ስድብ የሰሙ ንጉስ ናቸው። በቤተ መንግስት ደግሞ ሰው እንደዚህ በነገር ሲጎንጣቸው ስቀው ያለፉ መሪ ናቸው። እንኳን አትጻፉ ሊሉ ይሄ ሁሉ ግን ምን መሰለህ ጨዋታው ምኒልክ ጋር እኮ አይደለም። ለምጽስ ምን ነውራል ነው ህመም አይደል? በዚህ ደረጃ የምትሄደው እንዳልኩህ ቅድም ቢምቢዋ ንቃኛለች ባለችው ጆሮ የሰውነት ግን የትኛውንም ቦታ ነድፋ በጆሮ በኩል ሳጫዋት ሄደ። ኮክቴል የሚጠሩ ቤተ መንግስትም ፕሬዚደንሻል ስብሰባ ሄዱ የትም ሄዱ ሰዎቹ እጠለዋለሁ ይንቀኛል ያሉትን ህዝብ በጆሮ ሳይጫዋ ሄዱምና ከቢምቢዋ ጩኸት ጋር የተመሳሰለ ነው ላለው። እንግዲህ ሰለሞን እንደው በተደጋጋሚ ማህበራዊ ሚዲያ ላይ ዩቲዩባችን ላይ አስተያየት ይሰጣል። መረጃውን ሰጣችሁን ከዛስ ነው የሚለው አብዛኛው ሰውና ከዛስ ብሎ መጠየቁ እኔ ነውር ነው ብዬ አላስብም። ምክንያቱም አታጋይ የፖለቲካ ፓርቲ የለም፣ የሚከራከር የለም። እኛም እንደ ጋዜጠኛ የጋዜጠኝነት ሚናችን ለህዝቡ መረጃ አድርሰን ነው የምንሄደውና ያንን ደግሞ ከታሪክ አንፃር ምንድነው እውነት ነው ሐሰት ነው የሚለው ለማብራራት ሙከራ እናደርጋለን። እነዚህ ሰዎች ከታሪክ ጋር ተጣልተው ታሪክን እየበረዙ የራሳቸውን ሀገር መንግስት ወይም ደግሞ አዲስቷ ኢትዮጵያ ብለው ራሳቸውን የሚመስል ኢትዮጵያ የሀገር መንግስት ግንባታውን ሐሳቢውን የመቀየር እንቅስቃሴ ውስጥ እንደገቡ አጠቃላይ ሲስተሙን እየተቆጣጠሩ እንደሆነና ሸገር ከተማም ሲልህ ባህልና ቱሪዝም ሲሾምልህ ሌሎች ወለጋ ላይም እንደዚሁ ተመሳሳይ ድርጊቶችን ሲያደርጉ አንዱ የሀገር መስራታቸው አካል ነው። ቱሩ ሊስት ነው ብያለሁ ቀደም። የሆነ ነገር ይዘው እየሰሩ ነው። ግን እኔም በተደጋጋሚ የነሱ የኦዲየንሳቸው ወይም ደግሞ የተመልካቾቻችን ጥያቄ እኔም ይጋባብኛልና ለማን ነው የምንነግረው? መንግስት ነው እያደረገ ያለው፣ ፈጻሚውም አስፈጻሚውም ራሱ ነውና ህዝቡ ደግሞ የሚወክለው የፖለቲካ ፓርቲ የለም። በአብንም በኢዜማም በሌሎች የምትላቸው የሚከራከርላቸው ነገር የለም። ለነዚህ ሰዎች እንኳን እንዳትነግር ማለት ነውና ለማን አቤት ነው የሚባለው? ምንድነው እየሆነ ያለው? እንደዚህ አይነት ሂደቶች ሲገጥሙስ በታሪክ ውስጥ ምንድነው የሚደረገው? ምን ሂደቶች አሉ የሚለውን ብንመለከት ደስ ይለኛል። እንግዲህ አሁን ኢትዮጵያ ውስጥ ብዙ ትኩረት የምንሰጠው ለፖለቲካ ነው። ባህል ቤተ መንግስት የገቡ ሰዎች ስራ ነው። ፖለቲካውን 24 ሰዓት አስተያየት ይሰጥበታል፣ 24 ሰዓት ምላሽ ይሰጣል። በዛ ውስጥ እንጭቃጭቃለን። ብዙ ጊዜኛ ቤተ መንግስት የሚወጡ ፖለቲካል ቃሎችን ነው የምናየው። ግን የማህበረሰቡን ስለ ልቦና ምን ለማድረግ ጥረት እያደረጉ ነው? ምን ነበር ከየት ወዴት እየወሰዱት ነው ብለን ማሰብ አለብን። ለምሳሌ በምኒልክ ዘመን የነበረው እንቅስቃሴ አማራናይዜሽን ነው።
ይላሉና አይ ይሄ ኢትዮጵያዊነት ነው ብሎ የሚከራከር ኦሮሞ ሲመጣ ደግሞ ጎቨናኒዝም ይባላል። ኦሮሞ ሆነህ በኢትዮጵያ መስፋፋት ውስጥ እጅም አለበት እድሉም ነበረኝ ድርሻም አለኝ የሚል ሰው ከመጣ ራስ ጎበና የአፄ ምኒልክ አሽከር እንደነበሩት ሁሉ አንተም ያማራ አሽከር ሆናል። ስለዚህ የጎቨናኒዝም ሰለባ ነው ይሏል። አሁን ስልጣን ሲይዙስ እኔና ላንተ የሚያወሩን ፖለቲካ ነው። ቅድም ያልካቸው የአማራ ብሔራዊ ንቅናቄ ኢዜማ ብዙ ፓርቲዎች አሉ አይደል? ትኩረታቸው የቱ ጋር ነው? የሆነ ሰው ሲሞት መግለጫ ከሰጡ በቃ ህዝብ ያመሰግናቸዋል። ግን ከነሱ ትሄድ እኮ የባህል የቱሪዝም ማኒፌስቶአቸው ላይ አለ አይደል? የሚጠይቃቸውም የለም እነሱም አይናገሩም። ግን የኢትዮጵያ ባህል አብይ አህመድ ቤተ መንግስት ከገባ በኋላ ምን እየሆነ ነው? የትኛውም ፓርቲ በባህል ረገድ የተሰራውን አይነግረንም። ለምሳሌ እነዚህ ጋርደኖች ኢትዮጵያዊ መልክ የላቸውም ማለት ሊኖራቸውም አይባልም። ጋርደኑን እያደነቅን ሳንጨርስ ግን ትልልቅ ቅርሶች ሲፈርሱ አይተሃል። የኢትዮጵያ ቅርስና ጥበቃ ባለስልጣን እንዳይፈርሱ ብሎ ማህተም ያደረገባቸው ቤቶች አንበሳ ፋርማሲን ጨምሮ ፈርሰዋል። ይሄ እየሆነ ያለው ለምንድን ነው? የትኛው ፓርቲ ነው የአቋም መግለጫ ወጥቶ የሰጠው? ስለዚህ አብይ አህመድ አሁን ያን ቤተ መንግስት የሚሰሩት ለምንድን ነው? ያን ቤተ መንግስት ሰርተው መቼም ከስልጣን ይወርዳሉ ብለን እንዳትጠብቅ። በዛ እንዲቆዩ ደግሞ እኔ እናንተን ማሰር፣ ፖለቲካውን ማሰር፣ ሀብታሞችን በቁጥጥር ስር ማዋል ሲፈልጉ ባህሉንስ ምን የሚያደርጉት ይመስላል? ባህሉን መበረዝ ያስፈልጋል። ኮንዶሚኒየም እኮ የአዲስ አበባን ባህል በርዞታል አይደል? ሰዎቹ ሲበታተኑ አብሮ የኖርበት ድርና ማግነት ምን ሆኗል? ጠፍቷል። ቀጣይ ሳው ድሮ ከቤት ሄደ ነበር የበተንካቸው። አሁን ደግሞ ቤተክርስቲያን ሄደ ተበትናቸዋለህ። መስጊድ ሄደ ተበትናቸዋለህ። ምን እያረክ ነው? አዲስ ባህል እየጻፍክ ነው። የአብይን አህመድ ፕሮስፐሪቲዝም ብለው ይሻላል እንጂ መቼም ኦሮሞናይዜሽን አይደለም እነሱ። ምክንያቱም ይሄ የአብይ አህመድ ኢንተረስት ነው። የተጫነብኝ ባህል አለ ይውጣ ብቻ አይደለም፣ አዲስ ባህል በኢትዮጵያ ታሪክ ላይ መጻፍ እፈልጋለሁ። የትልቅ የጦር መሪዎችን ስም አባታቸው በክርስትና ስማቸው ተጠርቷልና ስም እቀይራለሁ እየተባልክ ነው። በታሪክ ውስጥ ምን እያደረጉ ነው ማለት ነው? አክት እያደረጉ ነው። ስለዚህ ሰው ከእንስሳ የሚለየው ምንድን ነው? ማህበራዊ ስነ ልቦና አለው፣ የወል ስነ ልቦና አለው አይደል? ጦርነት ሲነሳ ኢትዮጵያዊ በአንድ ዋሽንት የሚወጣው ለምንድን ነው? ሌላ ቦታ ሳክስፎን ጠፍቶ አይደለም። የተሰራንበት ድርና ማህበረሰቡ ደግሞ እንደ ሰው ሲኖር አብሮ ያዳበረው ባህል አለ። ባህሉን ስታፈርስበት ነገ ምን ታደርጋለህ ማለት ነው? ባህሉ የፈረሰ ማህበረሰብ አሁንም እንደ እንስሳ አስሮ ለመግዛት ይመቻል፣ ወይም ደግሞ የፈጠርክለት የባህል ፕላትፎርም ሎሌ ለማድረግ ይመቻል። ስለዚህ መንግስት ባህል የሚባለው ነገር ከፍተኛ ትኩረት የሰጠው ቤተ መንግስት ገብቶ አዲስ ማንነት እየጻፈ ያለው አካል ነው። ሌሎቹስ ዝም ብለዋል። ስለዚህ መሆን ያለበት የፖለቲካ ፓርቲዎች እንዲነቁ መንገር ነው። ማኒፌስቶአቸው ላይ የሀገሪቱ ባህል ቱሪዝም ምን ይሁን ጽፈዋል። እስኪ እንደው ይሰብሰቡና እነሱ ፓርቲ ሆነው ከተቋቋሙ ጀምሮ የኢትዮጵያ ባህል ከየት ወዴት ወደ ማን እያደላ ራሱን እያከበረ ወይስ እያዋረደ ከዓለም ጋር ኮምፒት እያደረገ ወይስ እያነሰ መጣ ዲል ያድርጉና የሚከታተል ግብረ ኃይል አቋቁመው አስተያየት ይስጡ። ህዝቡንስ እንዲህ አይነት ዘመቻ የተቀናበረብህ እንዲህ ሊሆን ነው ብለው በኤሊት የፖለቲካ ፕሮፓጋንዳ አይደለም። ቤተክርስቲያንን የምትረብሻት ለምንድን ነው? እያንዳንዱ ፓርቲ ተሰብስቦ ቤተክርስቲያን ከምን አንፃር ሃይማኖት ከምን አንፃር እንዲህ ይሆነ ነው ብሎ ትንታኔ መስጠትና ህዝቡን ማስተባበር ነው። ባህሉን የተቀማ ህዝብ ደግሞ ባህሉን በትክክል የሚያስከብርበት መንገድና ኢነርጂ ማደራጀት ያስፈልጋል። ለዚህ ደግሞ ምን ያስፈልጋል? የባለሙያዎች ጉባኤ ያስፈልጋል። ኢትዮጵያውን የባህል ቲንክ ታንክ አላት እንዴ? እንደውም ስለ ኢትዮጵያ ጀርመን ውስጥ ብዙ ነገር እንሰማለን። ቅርሷ እንዴት ነው? የት እየሄደ ነው? መጻፍቶቿ የታሉ? የሚዳሰስ ቅርሶቻችን ይጠናሉ አይደል? በዚህ ደረጃ ፓርቲዎችም ከስልጣን ጥም ያለፈ ስልጣን ከመያዝና ህዝቡን መልሶ ተረኛ አደናጋሪ ከመሆን ያለፈ ነገር ዝግጅት ያላቸው አይመስልም እንጂ ኢትዮጵያዊ ባህል ከጠፋ ኢትዮጵያዊ አብሮነታችን ኢትዮጵያዊ የተጋመርንበት ዋናው ነገር ስለምናጣው መንግስት እያካሄደ ያለውን የባህል ምንጠራ በነገራችን ላይ ደርግም ሞክሮታል። የእድገት በህብረት የስራና ደርግ ቢሞክረው ሶሻሊስት ፓርቲ ነኝ ይላል። ከእምነት ጋርም የተጣላ ነው። ጾም አይደለም። አሁን ደርግ የሚፈልገው እኮ የእድገትና የስራ ዘመቻ ሲዘምት ለማህበረሰቡ ስራ ማለማመድ ደስ የሚሉ ነገሮች አሉት ብዙ። ከጀርባስ አንድ የሶሻሊዝም ማህበረሰብ ለመፍጠር ሊያጠፋ የሚፈልገው አካል አለ። ቤተክርስቲያን እንዴት ነበር የሚያት እኮ ይሄ በግልጽ ነው የተቀመጠው። እነዚህ ግን ይመጡና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገር ነች ይሏል።
የቤተክርስቲያን አባቶችን አስታርቄያለሁ፣ አሁንም እያስታረኩ ነው። ከዛ በተጨማሪ የቤተክርስቲያን ሰዎችም እግዚአብሔር ይስጥልን ጠቅላይ ሚኒስትሩ እናመሰግናለን ብለው በመግለጫ ሲያስወጡ ታያቸዋለን። በግልጽ እያደረገ አይደለም፣ እያወዛገበ ነው። ሰውየውም ሂደት ያነነው ነው እያልኩ ያለሁት። ያንኛው በግልጽ ነው የገጠመ ተገጥመዋል። ይሄኛው ኮን ሲስተማቲክ ነው መሆን ያለበት። ምክንያቱም ደርግ ፊት ለፊት ስለተጋፈጠ ከምዕራባውያን የነበረበት ተጽዕኖ ህዝቡ ደግሞ ምን ያክል ውለታውን ረስቶ መልሶ ጠላቱን እንደተነሳበት ያውቃሉ። ስለዚህ ይሄኛው የመጀመሪያው ሲስተማቲክ የዘር ፖለቲከኛ ስትሆን መጀመሪያ የምታደርገው የዘርን ሰዎች ማሰለፍ፣ ያንተን የማይመስሉ ሰዎች ደግሞ በጠላትነት መፍረጅና ማሸማቀቅ፣ ከዛ ያለፈ ነገር ካለ ተቋም ማዝመትና ማሰር ማፈናቀል ነው። ፊት ለፊትም አቀርበህ እንደ ቀጀላ መርዳሳ ለመሳደብ ጊዜ ይጠይቃል። አሁን ቀጀላ መርዳሳ ያን ያክል ዘና ብለው ተናገሩ። እቅዳቸው ከ50% አልፎ እኮ ነው። አይጥ ድመትን ከተሳደበች አጠገቧ ጉድጓድ አለ ማለት ነው አይደል የሚባለው። ሰውየው ይሄን የተናገሩት ቤተ መንግስት ውስጥ ኢነርጂ ያላቸው ሰው ናቸው። ስለዚህ እኛ የምናደርገው ዲሞክራሲያዊ መብታችን የነጠቀም መንግስት አለ እንደምንለው የኑሮ ውድነት እያሰቃየን ነው፣ የትም ተንቀሳቅሰን መስራት አልቻልንም፣ መንግስት ባለበት ሀገር ዜጎች እየተገደሉ ነው ብለናል። በተጨማሪ ምን ማሰብ አለብን? ባህል እየተገደለ ማህበራዊ አብሮነታችን እየጠፋ በእምነት ተቋማት የሚደረገው ከአለባበስ ስነ ስርዓት ጀምሮ እኔ መርጥልሃለሁ እየተባለ አንዳንድ አለባበሶችን ለአንድ ጎሳ በመስጠት እያሸማቀቁ አንዳንድ አለባበሶችን ደግሞ ማሞካሸት ስለተያዘ ከትልልቅ መስሪያ ቤቶች የንግድ ምልክት ስም ጀምሮ ትልልቅ በዓል የማጥፋት ዘመቻ አለና ማህበረሰቡ እንዲያውቅ ማድረግ፣ እኛ ስንናገር ሚዲያ ሲናገር በኢሊቶች ጆሮ ማድረስና ማስታወስ ነው አለሙ አይደል። ሌላውን ደግሞ እኛም ከሚዲያ ወጥተን ባለን ጊዜ ጥረት ማድረግ ሌሎችንም ማስተባበር ነው የተሻለ ብዬ አምናለሁ። እሺ አመሰግናለሁ ሰለሞን። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። በአንተ በኩል ያላነሳ ነው ምን ጨምረው የምትለው ሐሳብ ካለ እንደሩን እስተ እንግዲህ ይሄ ሁሉ ያነጋገረን ያለ መንግስትና ከመንግስት ጋር መስረታ ተያይዞ ያሉትን በዛ ዘር የሚጠቃለሉ ናቸውና አንዲት ሀገር የራሷ ባህል ይኖራታል፣ ወይም ደግሞ በአንዲት ሀገር ስር የተለያዩ ጎሳዎች ብዙ አይነት ባህል ይኖራቸዋል። ሁሉም እድል ባገኘበት ሰዓት የሚያደርገውን ያደርጋል። ለምሳሌ ስልጣን የሚያዝባቸው የተለያዩ ቲዎሪዎች አሉ አይደል? የፎርስ ቲዎሪ የምንለው አለና ፎርስ ቲዎሪ የምንለው ምንድነው? ጉልበት ያለው ነው የሚያሸንፍ። ዘ ፊተስት ዊል ሰርቫይቭ የምንለው አይደል? ጉልበት ያለው አካል ሲያሸንፍ ፍትሃዊ አይደለም፣ ግን ጉልበት ስላለው ይገዛል። ሌላውስ አይ እግዚአብሔር እኔ መርጦኛልና ስለመረጠኝ አስተዳድራለሁ የሚል ከዲቫይን ወይም መለኮታዊ አድራሻ ያለው እንደ ሞአንበሳ ዘእምነገደ ይሁዳ አይነት ጃፓን ውስጥ አንዳንድ አካባቢዎች እንደምናገኘው ራሳቸውን ከመለኮት ጋር ያይዘው ወይም ደግሞ እግዚአብሔር መርጦኛል በማለት መንግስት ይመሰርታል። ሌላው ደግሞ ፓትሪያርካል የምንለው አይነት የአባታዊ ስርዓት የምንል ብዙ አይነት አስተዳደር ዘይቤዎች አሉ። ዘመን የደረሰበት ደግሞ ሶሻል ኮንትራክት ቲዎሪ የምንለው አለ። ማህበረሰቡ ተስማምቶ ኮንትራት የሚሰጠው አሁን ምርጫ አንዱ የዛ አካል ነው ይባላል አይደል? መርጠን ይሄ ሪዮት ዓለም አለኝ አገሪቱን ለወደፊት እንዲላደርጋት ፈልጋለሁ፣ ፖቴንሻል የሆነ ችግር አለባት፣ አክቹአሊ የሆነ ችግር አለባት፣ ስለዚህ ሀገሪቱን በዚህ ይዣት እወጣለሁ ብሎ እያንዳንዱ ፓርቲ መግለጫ ይሰጥና ከዚህ ሁሉ መርጠን አንዱን እንሰይማለን። ይሄ ሶሻል ኮንትራክት ቲዎሪ የምንለው ነው። ዓለማችንም ብትሄድበት የሚመከረውና የተሻለው አባቶቻችንና እስካሁን እስከ ጠቅላይ ሚኒስትር አብይ አህመድ ድረስ ኢትዮጵያ ውስጥ ስልጣን እንዴት ተያዘ ብለህ ከጠየቀኝ ሪፐብሊካን ሆነን አልፎ አልፎ የምናያቸው ነገሮች ከሌሉ በቀር አብዛኛው በጉልበት ነው። ኦቶ ቮን ቢስማርክ ጀርመንን ያዋሃዳት በጉልበት ነው አይደል? በደምና ባጥንት ነው የገነባት። አብዛኛው ሀገር የቀድሞ ታላላቅ ሀገሮች የተገነቡት በደምና ባጥንት። በማን ደምና አጥንት? የተዋጋም እየገደለ አይደል? ያሸነፈውም እኮ እየሞተ ነው የሚያሸንፈው። የተሸነፈው ሞቷልና ከአያት ቅድማያት የጋራ ደምና አጥንት የተገነባ ሀገር ነው ሀገር የምንለው እንጂ የሞቱት ብቻ እኔ ናቸው አይባልም። ስለዚህ ፎርስ ቲዎሪ ደግሞ ጊዜው ያለፈበት ነገር ነው። እኔ ስላሸነፍኩ የኔ ባህል ከላይ ይቀመጣል፣ እኔ ስላሸነፍኩ የኔ ሃይማኖት ቤተ መንግስት ይቀመጣል የሚለው ነገር አሁን በሴኩላሩ ዓለም አያስኬድም። ድሮ ግን ያው ፎርስ ቲዎሪ ነው። በእንስሳ ዓለምም እንደዛው ነው እንደሚታወቀው። ቅልጥም የሰበረ አሸናፊ ይሆናል። አሸንፎ የገባ ሰው አሁን አንበሳ ናሽናል ጂኦግራፊ ላይ ተከሆነ ባሏ ከሌላ አንበሳ ጋር እየተጣላ ከሆነ አታግዘው። እሷ ደስ የሚላት በጉልበት የበላይ የሆነው ስለሆነ ባሏ ሲሞት የገደለው ዝም ብላ እሱን ነው የምታገም። ፎርስ ቲዎሪ አለ አይደል?
ልክ እንደዚህ ዓለም የሆነ ፎርስ ቲዮሪ አሁንም አፍሪካ ውስጥ እኛም ውስጥ አለ። ይሄ መንግስትም ወደ ቤተ መንግስት የገባው በመጀመሪያ በፎርስ ቲዮሪ ነው፣ ፖለቲካዊ እንትን ካልሰጠ ነው። ስለዚህ በፎርስ ቲዮሪ መተግን እንደ ድሮ ባህል ግታለው ሃይማኖት አስቀይራለሁ የሚለው ዘመን ስለማያስኬድ በፎርስ ቲዮሪ የመጡት ሰዎች ብቻል ህዝብን የሚመስል ያሳተፈ ሐሳብ ይያዙ ወደ ሶሻል ኮንትራክት ቲዮሪ ቢመጡ ካለዛ ግን በየተራ ከሆነ ዛሬ አንተ የኦሮሞን ባል ትጽፋለህ ነገ ደግሞ እኔ ትግሬ ጽፋለሁ ካሜራማናችን ደግሞ ጉምዝ ከሆነ ወይ ወላይታ እሱን ይጽፋል። ስለዚህ የማህበረሰቡን ኮኤግዚስተንስ ዳይቨርሲቲ ሳይነካ ሃርሞኒስ የምንለው የሙዚቃ አሁን ሳክስፎን ይጫወታል፣ እዚህኛው ደግሞ ፒያኖ ሊጫወት ይችላል፣ እዚህኛው ቫዮሊን ግን ተግባብተው አንድ ቅኝት ይጫወታሉ አይደል? ሀገር እንደዛ ነው። ኦሮሞ፣ አማራው፣ ትግሬ ሁሉ ባለበት ከነባህሉ እየተከባበርን አንዱ አንዱን ሳይጭን መስራት አለብን። መቼ? አሁን። ድሮ እንዴት ነበረ? ፎርስ ቲዮሪ ስለነበር የአባቶቻችንም የስልጣን አያያዝ የሃይማኖት ባህሪ ስለማይፈቅድ ያ አልሆነም። ያ ስላልሆነ ግን አሁን እንደገና ነገሩን ገለብጠዋል የሚለው ነገር ብዙ አያስኬድም እና እንደ ሀገር ደግሞ ቢያንስ መሪዋ ሊያከብራት ይገባል። መሪዋ ያዋረዳትን ሀገር ማንም ሊያከብራት አይችልም እና ኢትዮጵያ ደስ የሚለው ወይ አማርኛ ወይ ኦሮምኛ ነው የምናወራና በእንግሊዘኛ ተተርጉሞ ብዙ አይሰማውም እንጂ አንዲት ሀገር የባህል ሚኒስትሯ ባህሏን ቢሳደብ ጥያቄ እንሰላለን። ስለዚህ ብንችል እንደ ባይወዱን እንኳን ለማስመሰል ያክል በሚዲያ ባህላችን ቢያከብሩ የተወለዱበትን ሰፈር ብቻ ያለነቁ ሌላውን ማዋረድ ቢቀርና የተሻለ ትውልድ ብንገነባ ጥሩ ነው ላለው ፖለቲከኞች እኛም ዜጎች ለዚህ የተከፈተ አእምሮ እንዲኖርን ነው አስተያየት የምሰጠው። እሺ አመሰግናለሁ። ተመልካቾቻችን በኢትዮ 251 ሚዲያ ስለ ኢትዮጵያ የተሰኘው ፕሮግራማችን ይመስል ነበር። በተለይ በኢትዮጵያ በመንግስት በኩል ባህልን ለማጥፋት እየተኬደበት ያለው መንገድና እያደረጉት ያለው ነባራዊ ሁኔታ ምን ይመስላል የሚለውን ከጋዜጠኛ ሰለሞን መንግስት ጋር እንዲሁም ደግሞ የሀገር ግንባታ ምን ይመስላል የሚለውንም ሀሳብ አንስተን ቆይታ አደረግን። ስለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ ሰለሞን። እኔም አመሰግናለሁ። ተመልካቾቻችን ወዳችሁና ፈቅዳችሁ ኢትዮ 251 ሚዲያ ስለተከታተላችሁ ከልብ ያመሰግናለሁ። ፕሮግራም በማዘጋጀት ለማቅረብ ረገድ እኔም ጌታን በርበር በቀረጻው በኩል ደግሞ ምስጋናው ከፈለኝ ከእናንተ ጋር ቆይታ አደረግን። ስለነበረን ጊዜ ከልብ ያመሰግናለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላም ሁሉ ያብዛላችሁ።